የኢትዮጵያ ብሔራዊ አየር መንገድ ከአርኬር አቪዬሽን ጋር በተደረገው ስምምነት የአየር ታክሲ ኔትወርክ ለማሰማራት ስምምነት በማድረግ ሁለተኛው አየር መንገድ ሆኗል። የአርኬር እኩለ ሌሊት አብራሪ የሆነው ባለ 4 ተሳፋሪ አውሮፕላን በበረራዎች መካከል አነስተኛ ክፍያ የሚፈጅበት ፈጣን ከኋላ ወደ ኋላ ጉዞዎችን ለማድረግ ነው። በላውንች ዲሽ Archer Aviation Incorporated, a leader in electric vertical takeoff and landing aircraft, announced that the company's Midnight aircraft has hit another key milestone with completion of Phase 1 of its flight test program. Utilizing learnings from the previous 4 years of flight testing, Archer's Midnight aircraft finished the flight test phase in approximately 9 months, which is significantly faster than Archer's full-scale prototype aircraft maker. Additionally, Midnight's battery system has recently been upgraded to include some of the first high-voltage battery packs off of Archer's manufacturing line in its San Jose, California facility, which is significantly accelerating production readiness. አርኬር የከተማ አየር እንቅስቃሴን ለማገዝ የጀርባ ሶፍትዌር መሰረተ ልማትና የፊት መጨረሻ ቦታ ማስያዝ አፕሊኬሽን ለማቅረብ አቅዷል። ኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ግንኙነት የሚያጎለብቱና ቀጣይነት ያለው አቪዬሽን በአፍሪካ ውስጥ የሚያንቀሳቅሱ የላቁ የአየር ተንቀሳቃሽነት መብቶችን ፈርቀዳጅ ለመሆን ቆርጠናል። ከአርኬር አቪዬሽን ጋር ያለን ትብብር ቆራጥ የሆነ ኤሌክትሪክ አውሮፕላን ኢVTOL ቴክኖሎጂን ወደ ኢትዮጵያ ማምጣት ረገድ ወሳኝ እርምጃ ነው። ለቀጣይ ጉዞ ቀልጣፋ፣ ተስማሚ መጓጓዣና አዲስ እድሎችን ለመፍጠር ነው። በባትሪ የጎለበተ አቪዬሽን ልክ እንደ ሄሊኮፕተር ያንዣብባሉ፣ ይበራሉ እና በተለምዶ አብራሪ ጨምሮ ከ2 እስከ 6 መንገዶችን ለመጓዝ የተነደፉ ናቸው። አርኬር መስራችና ዋና ስራ አስፈጻሚ አዶም ቮልቲየርስ ይህንን እርምጃ ከኢትዮጵያ አየር መንገድ ጋር መውሰዳቸው ያላቸውን ኩራት ገልጸዋል። ስምምነቱ የላቀ የአየር እንቅስቃሴ በተመለከተ በጋራ የምንመረምረው የተለያዩ አስገዳጅ አጠቃቀም ጉዳዮች በተመለከተ ጥቅም ላይ ያልዋለ እድል እንደሚያመለክት ጠቁሟል። ተመልካቾቻችን ዛሬ ፕሮግራማችን ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ጊዜያችሁ ስለሰጣችሁን ከልብ እናመሰግናለን። ባይ ባይ።